መማር አይፈልጉም። አብዛኞቹ መማር አይፈልጉም። ልዩ ግን በጣም ብዙ የተማሩ ሰዎች እዚህ ቲክቶክ ላይ አታያቸውም። ቢዚ ናቸው፣ ስራ አላቸው። ሀብታም ሲጀመር ሚዲያ ላይ አታየውም። በመጀመሪያ ደረጃ ሀብታም ኮመንት ሊያረግ ይገባል ወይ ደግሞ ሰፖርት ሊያረግ ይመጣል። ቪዲዮ እንደኔ ከፍቶ ግን ቪዲዮ አይሰራም ሀብታም። እሱን 100% ነው የምነግርህ እንጂ ጀርመን አሪፍ። እኔ ምሬ ነው። እኔ አሁን 6 ዓመት ነኝ ከመጣው። ከዚህ በላይ ምን ላድርግ ማለት በ6 ዓመት ውስጥ አሁን ኦልሞስት 6 ዓመት ሞላኝ። ተምሬ ኢንተርናሽናል ላይፍ ሴቨር ሆኛለሁ። በተመረኩበት ስራ በሀገሬ ላይ የምወደውን ላይፍ ሴቨርነት እየሰራው ነው። አሪፍ ይከፍሉኛል። ቤት ኪራይን ከፍላለሁ፣ እኖራለሁ። የፈለኩበት ሀገር ዘና ፈታ ብዬ እኖራለሁ። ከዚህ በላይ ነው አንተ ትመላለስ እኮ እሱን እኮ ነው ጀርመን መኖር ኖ ዌይ። አሁን ልንገርህ፣ አሁን ወንዶቹ አልጨረስኩም። ብዙ ጓደኞች አሉ። ዞላ ፋርማሲ አለ። አሁን መድኃኒት ብዙ ጊዜ እዚህ ቲክቶክ ላይ የሚያስተዋውቅ ኢትዮጵያ በጣም ይመላለሳል። በጣም እንጆ አድርጎ ነው የሚኖረው። ሌላም ጓደኞች አሉ፣ ስማቸው መጥራት አልፈልግም። ትላልቅ ካምፓኒ ውስጥ የሚሰሩት በአመት 2-3 አሜሪካ፣ ኢትዮጵያ ይመላለሳሉ። ትክክለኛ ስራ የሚሰሩ ሰዎች ገብቶሻል። ለዛ እዚህ ሀገር ስራ ስትሰሪ ነው በጣም እንደሌላው ሀገር አይደለም። በጣም ከባድ ነው። 8 ሰዓት ነው ግን የምንሰራው። ባይዜ እዚህ ሀገር 8 ሰዓት ነው የምንሰራው። ከዛ በላይ መስራት አንችልም። ከዛ ሚኒ ጆብ ይሉታል። ኤክስትራ ቀረጥ ማይከፈልበት፣ ታክስ ማይከፈልበት 520 ዩሮ ድረስ የሚከፈል ስራ እንሰራለን ከትክክለኛው ከቋሚ ስራሽ ውጪ። ገባሽ? በቀን አንድ ሳምንት 2 ሰርተሽም ሊከፈልሽ ይችላል። ነውር ነው። እሺ ማለት ነው ከ35 እስከ 40 ሰዓት። እሺ ወዛ ልዩ እንደምታስቢው አይደለም። ጀርመን አሪፍ ሀገር ነው። አሜሪካ እኮ እሺ፣ አሁን ወደ ገደለው እንግባና ተወሱ ይሁንና፣ እሺ አሁን ለኔ ወረቀት የሚልክ ለስፖርቱ ልምጣ። እኔ ኳስ ማየት ፈልጋለሁ። አብሬ ኢንጆይ አገሬ አርጓዴ የሀገሬ ኢትዮጵያ ምናምን ማለት ፈልጋለሁ። ከእናንተ ጋር አብሬ ተዝናና ፕሊዝ። በማርያም የምሬን ነው። ማርያምን የምሬን እኮ ነው። እሺ ስልካቸውን እሰጥሻለሁ። የምር አሉ እንደዚህ አይነት ነገር የሚሰሩ አሉ። በውስጥ ስልካቸውን እልክልሻለሁ። ባይዘወይ ምንም አይነት ክፍያ ምናምን አይደለም ማለት ይሄ አሁን በኳሱ በላክ የሚችሉት እነሱ ናቸው አሉ ማለት መጋበዝ ይችላሉ። ሰው መርጠው መጋበዝ ይችላሉ። አዎ አይ ስልካቸውን ሰጥሻለሁ አሉ። በጣም ብዙ ናቸው። እንግዲህ ጀርመን መጥቼ ከእናንተ ጋር ኳሱ ላይ ልክ እንደው ብገኝ ጋይስ እንደው ለወሬ እኔ ደግሞ አንድ አድቫይስ ልሰጥሽ። ድርጅቶችን ኢትዮጵያ ውስጥ ድርጅቴን ይዘሽና አስተዋውቅ የሚሉ ድርጅቶች አሉ። ገብቶሻል? እነዚህ ኤንጂኦዎች ምናምን በቀላሉ በእነሱ ቪዛ መምጣት ትችያለሽ እኮ። አሁን ሞር ደግሞ የምፈልገው ለእንትኑ ነው፣ ለኳሱ ነው መምጣት የምፈልገው። ሄኳ ዝግጅ በር እኔ አፍንጫ ላይ ምንድን ነው ያለው? ሽላት ማማስ ላላ ይሄ ሰው ይቀልዳል እንዴ? ከፈረንሳይ ቲኬት ወይ ሊያላሉት እና ጋይስ ቲንክ አድርጉ እንጂ አስቡ እንጂ። ስማ የትኬቱን አይደለም ያልኩ፣ የትሬኑ ትኬት አይደለም ያልኩ። እሱማ በካርድም ትሄድ ትችላል። ትንሽ ብር ነው ብዙ ብር ነው እንዴ የምትከፍሉት? የትሬን እዛ ጀርመን ስትገባ የጀርመን ዕቃ ሊያምር ይችላል። የጀርመን የሆነ ነገር ሊያምር ይችላል። ከዛም ፈረንሳይም ስትሄድ ደግሞ ፈረንሳይ የሽቶ ሀገር ናትልና የሆነ ነገር ያምራል። ወጪውን አስበከዋል። ግን ሁለት ሀገር ከኢትዮጵያ ለሚመጣ እኔ ባለሀብት አይደለሁ። የሀገሬ ልጆች ያማቸዋል። እንግዲህ ኑሮ ይከብደኛል። አይሆን የማያወጣኝ እዛ ጀርመን ሀገር ከሰጡኝ እንትን ያደርግልሻለሁ፣ ቴክስት ያደርግልሻለሁ የሰዎችን ስልክና ጨዋታ ላይ ነው። ይመችሽ። ያኔ እጽፍልሃለሁ። ኬኳስ ነው ከዚህ ጋር ከዚህ ጋር
እንግዲህ ያጠራቀምኳት ነው ፈላርጋት እንዴ የሀገሬ ልጆች ያወጣኛል። ይሄ ያወጣኛል፣ ያወጣኛል፣ አያወጣኝም። የምሬን እኮ ነው። ሊያዬ ነው፣ ቅርብ ነው፣ ትንሽ ብር ነው የኔ ፍቅር አይደለም። ብሩ እኮ አይደለም። ወይ ጉድ! ሁለት አውሮፓ ሀገር ስትሄጂ ወጪሽ ይበዛል ነው እኮ እያልኩሽ ያለሁት። እንዴ ፈረንሳይ ስንት ጓደኛ አለኝ፣ ስንት ጓደኞች አሉ። እየዞርኩኝ እነሱንም መጠየቅ አይቀርም። ከዛም ደግሞ እዛ ስፖንሰር የለ። ፈርጌ ልጣ እንዴ? እውነትሽን ነው። ይከብዳል። ልክ ፊፍዬ ዝም በያቸው እነሱ ሰው እነዚህ እኮ እዚህ እኮ መጥተው የሚያስመስሉትን ሰው ምናምን ስለሚያዳምጡ እኔ እውነት ነው የምናገረው። ግን ጀርመን ከሆነ አንዴ ገብቼ ለ5 ቀን ሂሳቤን ሰርቼ ወጥቼ ምንም መዝናናትም ካለብኝ ምንም ማድረግም ካለብኝ አይቼ እመጣለሁ። የሀገር ልጆች ሁለት ኢሮፕ ሀገር ግን አያዋጣኝም። ማንም የትሬን እኔ እከፍላለሁ። ቲስተስ እንደዛ ስላለ አያዋጣኝም። ያኔ እናት ስወድሽ ማንም ሰፖርት እንዲያደርገኝ አልፈልግም። ሰፖርት ማድረግ ከፈለገ እዚሁ ጊፍት ትሰጠኛለ እንጂ አልፈልግም። ቀሚሱን አሳይነ ሊያፈትል ቀሚስ ነው የሀገር ልጆች። እንዴት አድርጌ ላሳያቸው? ኬኳ ደግሞ ጫይ መዳነ የሀገር ልጆች ኬኳ አለች እዚህ ጋር አልችልም። እዚህ ጋር ናት ኬኳ። ቀሚሱን እንየው። እንደዚህ ላድርገው ጋይስ። ኬኳ እንዳትመጣት ቀይ ልጅነት ነው። ጋይስ ቀለል ያለ ነው። እሺ ያ ባላ የሀገር ልጆች ፊልተሩ ቀረ ነገር አይገርምስ? እንደሳባርኩ ነው። አሪፍ ቀሚስ አለ፣ ቀለል ያለች ቀሚስ ሊያሹ መከራሽ ሊያፈትነት ይሰራችልኝ። እዘዟት፣ ያምራል። ቴንኪዩ፣ አመሰግናለሁ። አንቺ ኩሩ ምን አባ ገባክ? በነገራችን ላይ ረጅም ሰው ሳይ ጅል ነው የሚመስለኝ። ምሬ ነው። በጣም ረጅም ሰው ሳይ ጅል ነው የምትመስሉኝ ረጃጅም ሰዎች። ይቅርታ ለንግግሬ ይቅርታ። ረጃጅም ሰው ሳይ ወይ ጅል ወይ ደግሞ እግራቸው ትላልቅ ሰው ነው የሚመስሉኝ። እግራቸው በቃ ማለት አሁን ለምሳሌ እኔ 37 አደርጋለሁ። ረጃጅም ሰው ግን የሚያደርገው ጫማ ስንት ነው ጋይስ? 41 ምናምና እና ትልቅ እግር ያለው ሰው ደግሞ ይጨንቀኛል። ለምን እንደሆነ አላውቅም። በልጅነት እግሩን እንደዚህ ያደረገ ያው እንግዲህ ወታደር ቤት ስለሆነ ያደግኩት ትዝ ይለኛል። እናቴ ስራ ውላ ስትመጣ ጓደኞቹ አሉ ይመጣሉ እና ይሰበሰቡና ብዙ ጊዜ በረሃ ስለሆነ ያሳለፍነው ቢራ ይጠጣል። በሳጥን ቢራ ካሳ ይዘው ወጥተው ማለት ነው። ከዛ የሚያስፈራሩኝ በእግራቸው ነበረ። እግራቸው እንደዚህ ያደረጉ በላሽ ይሉኛል። እና በጣም የሚገርባችሁ ነገር በልጅነቴ ትልቅ እግር ያለው ሰው እፈራለሁ እግዚአብሔር። እና ትልቅ እግር ያለው ሰው ይጨንቀኛል። ለምን እንደሆነ ሊያምር ይችላል። የጀርመን የሆነ ነገር ሊያምር ይችላል። ከዛ ፈረንሳይም ስትሄድ ደግሞ ፈረንሳይ የሽቶ ሀገር ናትልና የሆነ ነገር ያምራል። ወጪውን አስበከዋል። ግን ሁለት ሀገር ከኢትዮጵያ ለሚመጣ እኔ ባለሀብት አይደለሁ። ሀገሬ ልጆች ያማቸዋል። ኑሮ ይከብደኛል። አይሆን የማያወጣኝ እዛው ጀርመን ሀገር ክሰጡኝ እንትን ያደረግልሻለሁ። ቴክስት ማድረግልሻለሁ የሰዎችን ስልክና ጨዋታ ላይ ነው። ይመችሽ። ያኔ ወደስ እጽፍልሃለሁ። ኬኳ ባይ ከዚህ ጋር ጽፍ ከዚህ ጋር እንግዲህ ያጠራቀምኳት ነው ፈላርጋት እንዴ የሀገሬ ልጆች ያወጣኛል። ይሄ ያወጣኛል፣ አያወጣኝም። የምሬን እኮ ነው።
ሊያዬ ነው፣ ቅርብ ነው፣ ትንሽ ብር ነው። የኔ ፍቅር አይደለም ብሩ እኮ አይደለም። ወይ ጉድ! ሁለት አውሮፓ ሀገር ስትሄጂ ወጪሽ ይበዛል ነው እኮ እያልኩሽ ያለሁት። እንዴ ፈረንሳይ ስንት ጓደኛ አለኝ፣ ስንት ጓደኞች አሉ። እየዞርኩኝ እነሱን መጠየቅ አይቀርም። ከዛም ደግሞ እዛ ስፖንሰር የለ። ፈርጌ ልጣ እንዴ? እውነትሽን ነው። ይከብዳል። ልክ ፊፍዬ ዝም በያቸው። እነሱ ሰው እነዚህ እኮ እዚህ እኮ መጥተው የሚያስመስሉትን ሰው ምናምን ስለሚያዳምጡ እኔ እውነት ነው የምናገረው። ግን ጀርመን ከሆነ አንዴ ገብቼ ለ5 ቀን ሂሳቤን ሰርቼ ወጥቼ ምንም መዝናናትም ካለብኝ ምንም ማድረግም ካለብኝ አይቼ እመጣለሁ። የሀገር ልጆች ሁለት ኢሮፕ ሀገር ግን አያዋጣኝም። ማንም የትሬን እኔ እከፍላለሁ። ቲስተስ እንደዛ ስላለ አያዋጣኝም። ያኔ እናት ስወድስ ማንም ሰፖርት እንዲያደርገኝ አልፈልግም። ሰፖርት ማድረግ ከፈለገ እዚሁ ጊፍት ትሰጠኛለ እንጂ አልፈልግም። ቀሚሱን አሳይነ የሊያ ፈትል ቀሚስ ነው የሀገር ልጆች። እንዴት አድርጌ ላሳያቸው? ኬኳ ደግሞ ጫይ መዳነ የሀገር ልጆች ኬኳ አለች እዚህ ጋር ችል እዚህ ጋር ናት ኬኳ። ቀሚሱን እንየው እንደዚህ ባርጎ ቆይስ ኬኳ እንዳትመጣት ቀይ ልጅነት ነው። ገሴ ቀለል ያለ እንትን ነው። እሺ ያ ባላ ጠፋ እንደገስ የሀገር ልጆች ፊልተሩ ቀረ ነገቃ ማይግርነስ እንደከባድ ነው። አሪፍ ቀሚስ ቀለል ያለች ቀሚስ ሊያሽ መከራሽ ሊያፈትነት የሰራችልኝ እዘዟት። ያምራል። ቴንኪዩ አመሰግናለሁ። አንቺ ኩሩ ምን አባ ገባክ? በነገራችን ላይ ረጅም ሰው ሳይ ጅል ነው የሚመስለኝ። ምሬ ነው። በጣም ረጅም ሰው ሳይ ጅል ነው የምትመስሉኝ ረጃጅም ሰዎች። ይቅርታ ለንግግሬ ይቅርታ። ረጃጅም ሰው ሳይ ወይ ጅል ወይ ደግሞ እግራቸው ትላልቅ ሰው ነው የሚመስሉኝ። እግራቸው በቃ ማለት አሁን ለምሳሌ እኔ 37 አደርጋለሁ። ረጃጅም ሰው ግን የሚያደርገው ጫማ ስንት ነው ጋይስ? 41 ምናምና እና ትልቅ እግር ያለው ሰው ደግሞ ይጨንቀኛል። ለምን እንደሆነ አላውቅም። በልጅነት እግሩን እንደዚህ ያደረገ ያው እንግዲህ ወታደር ቤት ስለሆነ ያደግኩት ትዝ ይለኛል። እናቴ ስራ ውላ ስትመጣ ጓደኞቹ አሉ ይመጣሉ እና ይሰበሰቡና ብዙ ጊዜ በረሃ ስለሆነ ያሳለፍነው ቢራ ይጠጣል። በሳጥን ቢራ ካሳ ይዘው ወጥተው ማለት ነው። ከዛ የሚያስፈራሩኝ በእግራቸው ነበረ። እግራቸው እንደዚህ ያደረጉ በላሽ ይሉኛል። እና በጣም የሚገርባችሁ ነገር በልጅነቴ ትልቅ እግር ያለው ሰው እፈራለሁ እግዚአብሔር። እና ትልቅ እግር ያለው ሰው ይጨንቀኛል። ለምን እንደሆነ አላውቅም። ትምሬን ነው። እና ረጅም ሰው ጅል ነው የሚመስለኝ። በቃ ጅል ሰው ነው የሚመስለኝ። ያብዞላላ ይህ ሰው ይቀልዳል እንዴ? ወይ ሊያላሉ እና ጋይስ ቲንክ አድርጉ እንጂ አስቡ እንጂ። ስማ የትኬቱን አይደለም ያልኩ፣ የትሬኑ ትኬት አይደለም ያልኩ። እሱማ በካርድም ትሄድ ትችላል። ትንሽ ብር ነው ብዙ ብር ነው እንዴ የምትከፍሉት? የትሬን እዛ ጀርመን ስትገባ የጀርመን እቃ ሊያምር ይችላል። የጀርመን የሆነ ነገር ሊያምር ይችላል። ከዛም ፈረንሳይም ስትሄድ ደግሞ ፈረንሳይ የሽቶ ሀገር ናትልና የሆነ ነገር ያምራል። ወጪውን አስበከዋል። ግን ሁለት ሀገር ከኢትዮጵያ ለሚመጣ እኔ ባለሀብት አይደለሁ። የሀገሬ ልጆች ያማቸዋል። ኑሮ ይከብደኛል። አይሆን የማያወጣኝ እዛው ጀርመን ሀገር ከሰጡኝ እንትን ያደረግልሻለሁ፣ ቴክስት አደረግልሻለሁ የሰዎችን ስልክና ጨዋታ ላይ ነው። ይመችሽ። ያኔ እጽፍልሃለሁ። ኬኳ ዞ ባይ ከዚህ ጋር ከዚህ ጋር
እኔ ያጠራቀምኳት ነው ፈላርጋት እንዴ የሀገሬ ልጆች ያወጣኛል። ይሄ ያወጣኛል፣ ያወጣኛል፣ አያወጣኝም። የምሬን እኮ ነው። ሊያዬ ነው፣ ቅርብ ነው፣ ትንሽ ብር ነው። የኔ ፍቅር አይደለም፣ ብሩ እኮ አይደለም። ወይ ጉድ! ሁለት አውሮፓ ሀገር ስትሄጂ ወጪሽ ይበዛል ነው እኮ እያልኩሽ ያለሁት። እንዴ ፈረንሳይ ስንት ጓደኛ አለኝ፣ ስንት ጓደኞች አሉ። እየዞርኩኝ እነሱን መጠየቂያ አይቀርም። ከዛም ደግሞ እዛ ስፖንሰር የለ። ፈርጌ ልጣ እንዴ? እውነትሽን ነው። ይከብዳል። ልክ ፊፍዬ ዝም በያቸው። እነሱ ሰው እነዚህ እኮ እዚህ እኮ መጥተው የሚያስመስሉትን ሰው ምናምን ስለሚያዳምጡ እኔ እውነት ነው የምናገረው። ግን ጀርመን ከሆነ አንዴ ገብቼ ለ5 ቀን ሂሳቤን ሰርቼ ወጥቼ ምንም መዝናናትም ካለብኝ ምንም ማድረግም ካለብኝ አይቼ እመጣለሁ። የሀገር ልጆች ሁለት ኢሮፕ ሀገር ግን አያዋጣኝም። ማንም የትሬን እኔ እከፍላለሁ። ቲስተስ እንደዛ ስላለ አያዋጣኝም። ያኔ እናት ስወድሽ ማንም ሰፖርት እንዲያደርገኝ አልፈልግም። ሰፖርት ማድረግ ከፈለገ እዚሁ ጊፍት ትሰጠኛለ እንጂ አልፈልግም። ቀሚሱን አሳይነ ሊያፈትል ቀሚስ ነው የሀገር ልጆች። እንዴት አድርጌ ላሳያቸው? ኬኳ ደግሞ ቃይ መዳነ የሀገር ልጆች ኬኳ አለች እዚህ ጋር ችል እዚህ ጋር ናት ኬኳ። ቀሚሱን እንየው። እንደዚህ ባርጎ ቀይስ ኬኳ እንዳትመጣት ቀይ ልጅነት ነው። ገሴ ቀለል ያለ ነው። እሺ ያ ባላ ጠፋ እንዲገስ የሀገር ጁስ ፊልተሩ ቀረ ነገቃ ማይግርነስ እንደከባድኩ ነው። አሪፍ ቀሚስ ቀለል ያለች ቀሚስ ሊያሽ መከራሽ ሊያፈትነት ይሰራችልኝ እዛዟት ያምራል። ቴንኪዩ አመሰግናለሁ። አንቺ ኩሩ ምን አባ ገባክ? በነገራችን ላይ ረጅም ሰው ሳይ ጅል ነው የሚመስለኝ። የምሬ ነው። በጣም ረጅም ሰው ሳይ ጅል ነው የምትመስሉኝ ረጃጅም ሰዎች። ይቅርታ ለንግግሬ ይቅርታ። ረጃጅም ሰው ሳይ ወይ ጅል ወይ ደግሞ እግራቸው ትላልቅ ሰው ነው የሚመስሉኝ። እግራቸው በቃ ማለት አሁን ለምሳሌ እኔ 37 አደርጋለሁ። ረጃጅም ሰው ግን የሚያደርገው ጫማ ስንት ነው ጋይስ? 41 ምናምና እና ትልቅ እግር ያለው ሰው ደግሞ ይጨንቀኛል። ለምን እንደሆነ አላውቅም። በልጅነት እግሩን እንደዚህ ያደረገ ያው እንግዲህ ወታደር ቤት ስለሆነ ያደግኩት ትዝ ይለኛል። እናቴ ስራ ውላ ስትመጣ ጓደኞቹ አሉ ይመጣሉ እና ይሰበሰቡና ብዙ ጊዜ በረሃ ስለሆነ ያሳለፍነው ቢራ ይጠጣል። በሳጥን ቢራ ካሳ ይዘው ወጥተው ማለት ነው። ከዛ የሚያስፈራሩኝ በእግራቸው ነበረ። እግራቸው እንደዚህ ያደረጉ በላሽ ይሉኛል። እና በጣም የሚገርባችሁ ነገር በልጅነቴ ትልቅ እግር ያለው ሰው እፈራለሁ እግዚአብሔር። እና ትልቅ እግር ያለው ሰው ይጨንቀኛል። ለምን እንደሆነ ነው። እና ረጅም ሰው ጅል ነው የሚመስለኝ። በቃ ጅል ሰው ነው የሚመስለኝ። ሶሪ እንግዲህ ረጃጅሞች እንዳትከፉብኝ። እኔ ምን ላድርግ? አፌ ውስጥ ያለውን መሸፈን ማዋጥ አልችልም። አውርቼዋለሁ እንግዲህ ጅል ስለመስሎኛላችሁ ብዬ አልጠው። የራሳችሁ ጉዳይ። መካከለኛ ቁመት ያለው ሰው እንጂ ረጃጅም ሰው እግሩ ትልቅ ይመስለኛል። ስለዚህ ይጨንቀኛል። ግን አይታችሁ ያለ ረጃጅም ሰዎች እግራቸው በጣም ትልቅ ነው ጋይስ። አስባችሁታል? ገነት ትልቅ እግር ያለው ሰው እኮ ይጨንቃል። ግን ጋይስ ገብርኤልን ሴት ነው። አሁን ድንገራችሁ ሴቶቹ ናቸው አሁን ማለት ነው 41 ቁጥር ስታደርጉ አታፍሩም? ስታዙ ራሱ ጫማ 41 ቁጥር ነው ግሬ ምናምን ስትሉ አታፍሩም? ያምር ግን ከስድብ ጋር አትሰዱብኝና ማለት ነው። የብሬን ነው ግን አትሰዱብኝና ከስድብ ጋር ማለት ነው። 41 ቁጥር ነው የማደርገው። እሺ የማይዛችሁ ሴቱ ናችሁ ማለት ነው። በጣም ነው የሚጨንቀው። እግዚአብሔርን የወንድ የእግሩ መነሳ 40 ነው እንግዲህ
ወይ ማይ ጉድነስ ለእኔ ኢትዮጵያዊ እንትን ሞዴል የለኝም። ከምሬ ነው እና ከኢትዮጵያ ደግሞ አሉ እንዴ ኢትዮጵያ አሉ እንዴ እንደዚህ ተብሎ የሚጠሩ ሞዴሎች አሉ እንዴ? እኔ ፍቅር ጀርመን እኮ ዝሆን ያለች ስትኖሩና ስትኖር ትክትኑራ ከኔ ህይወት ጋር ዝሆን ምን ያገናኛታል? ምን ያገናኛታል? የሀገሬ ልጆች የምሬ ነው። ሞዴል ማን ታናዞር በሉት ጊዜ ፎቶ ስለለቀቁ ኢትዮጵያ ሞዴል ናቸው የሚባሉት